በመልካም ወጣት አገልጋይነት የምታወቀው ዮናታን አክሊሉ ሰሞኑን ስለ ድሃ የተናገረው የሚታወስ ነው። ድሃ ጥቁር ጉንዳን ነው ብሏል። ሌሎች ኢትዮጵያ ውስጥ ያሉት ፖለቲከኞችን አልፎም ደግሞም በጥበብ በኪነ ጥበብ የምታወቁት ባለሙያዎች ምን ምላሽ ሰጡ? ይሄ ድሃን ጉንዳን የሚለው ሰው ሰላሳ አይደለም፣ የጠቅላይ ሚኒስትሩ የቅርብ አማካሪ መልካም ወጣትን በተለይ ወጣቶችን በማነጽ ወደ ትክክለኛ መንገድ ወደ ትክክለኛ መስመር ከሱስ ከተለያዩ ነገር ተላቆ ከተስፋ መቁረጥ ውስጥ ተላቆ እንዲወጡ በተለይ ደግሞ ኢትዮጵያ ውስጥ የወጣቶችን ሕይወት እያበላሽ ያለው ሱስ ነው። እንደምታወቀው አልፎም ከባባድ የሱስ ደረጃዎች ላይ ይደርሳሉ። ሱስ እንደምታወቀው ደግሞ ሰውን ያዋርዳል እንጂ ሲያከብርም አልተስተዋልም። አንዳንዶቹ ንባብ በሚለው ጉዳይ በጣም በሚያሳዝን ሁኔታ ወደ ተለያዩ ሱሶች ሲገቡም ይስተዋላል። ከዛ ደግሞ ለመውጣት ከፍተኛ ዋጋ ሲከፍሉና እጅግ በጣም ልብ በሚነካ ሁኔታም ሕይወታቸው አደጋ ላይ ሲወድቅም ተስተውሏል። ሱስ በርካታ ነገሮችን ያበላሻል። አንዳንዶቹም ስለ ሱስ የሚያውቁት ከሱስ ሙቀት እንጂ እውቀት አይገኝም በማለትም የሚደመድሙትም አሉ። ስለዚህ ከሱስ ለመላቀቅ ፈተና ነው። ወደ ሱስ መግባት ቀላል፣ ግን መውጣቱ በጣም ከባድ እንደሆነ የአደባባይ መረጃ ነው። በትናንሽ ሱሶች የተጀመረው ከፍተኛ ሱሶች መድኃኒት እስከ መጠቀም ደረጃ የሚያደርስ እጅግ አሳዛኝና ዘግናኝ ድርጊቶች አልፎም ደግሞ በከፍተኛ ጡዘት የሚወዱት ቤተሰቦቻቸው ላይ አደገኛ ነገር ሲፈጽሙ ለጆሮም የሚሰቀጥጥ የሚዘገንን ድርጊት አንዳንዴ ሲፈጸምም ይስተዋላል። ታዲያ ይህ ሱስ ምን ያህል አስከፊና ጨካኝ እንደሆነ ጭምርም የአደባባይ መረጃዎች ናቸው። ሰዎች ራሳቸውን አያውቁም። ከፎቅ ብዘሉ እንኳን ራሳቸውን የማያውቁበት ሁኔታም ነው የሚፈጠረው። ሌላው ይቅርና በጣም በሚያሳዝን ሁኔታ በመጠጥ ብቻ እርስ በርስ ስንቱ ተጋደለ፣ ስንቱ ተጫረሰ። መጠጥ ቤት ውስጥ በአደባባይ ምን የመሳሰሉት ሰዎች ሲገዳደሉም ይስተዋላል። ታዲያ ይህ ሁላ መሽታ ቤት፣ የተለያዩ ነገሮች የሱስ መንስኤዎች ናቸው። የሱስ ውጤትም እንደዛው ሞት ነው የሚከተለው። ለዚህም ነው በርካታ ወጣቶች በሱስ በተጠመዱበት ሀገር ውስጥ ማርሴል ወይም ዮናታን አክሊሉ ብቅ አለ። ዮናታን አክሊሉ ብቅ ካለ በኋላ ብዙ መልካም ወጣቶች ላይ ምስክርነትም ተስተውሏል። እጅግ አሳዛኝ ልብ የሚነኩት ምን የመሰሉ ደጋግ ልጆች በጣም በሚያሳዝን ሁኔታ በሱስ ውስጥ ገብቶ ህይወታቸው ምስቅልቅል ሲወጣም በሱስ ምን ያህል በጣም አሳዛኝና ከፍተኛ ፈተና ውስጥ እንደገቡ አዘቅት ውስጥ እንደገቡ ጭምርም ሲመሰክሩም ተስተውሏል። ቤተሰቦቻቸው እንዳዘኑባቸውም ወንድሞቻቸው በከፍተኛ ሁኔታ ከነሱ የተነሳ የተለያዩ ነገሮች ሲገቡም አልፎም ሌላ ብቻ አይደለም፣ ሱስ ብቻ አይደለም። በጣም የሚያሳዝን አሳዛኝ የጭካኔ በመሃላቸው ለመገዳደል የሚፈላለጉት ወጣቶችም ስታረቁም ተስተውሏል። ይህ ሁላም በጣም በሚገርም ሁኔታ መልካም ወጣት የሚል ፕሮጀክት ዮናታን አክሊሉ ወደ ኢትዮጵያ ይዞ የመጣ እጅግ አስገራሚ ነው። በየዓመቱ በርካታ ወጣቶች ከሱስ ተላቆ የሰላማዊ ህይወት ሲጀምሩም ይስተዋላል። በተለይ ከአጋንንት እስራትም ወጥቶ ጌታችን ኢየሱስ ክርስቶስን አምኖ ሲቀበሉም የአደባባይ መረጃ እንደሆነ ነው በቦታው ያሉት የመረጃ ምንጮችም ከዚህ በፊትም በሚዲያ ላይ የወጡት እውነታዎች የሚያሳዩት። ታዲያ ዮናታን አክሊሉ ብዙ መልካም ነገሮችን ሰርቷል። ግን የኋላ ዮናታን አክሊሉና የተለያዩ ኢትዮጵያኖች መካከል ምንድነው የተነሳው? በተለይ ዮናታን አክሊሉን ዘር፣ ብሔር፣ ሃይማኖት ሳይለይ ሁሉም ይወዱት ነበር። ዮናታን አክሊሉ መልካም ወጣቶች ላይ በጣም የሚገርመው በርካታ ቁጥር ያላቸው ሃይማኖት ሳይበግራቸው ወደ ፕሮግራሙ ሄዱ ነበር። ከመዲናችን አዲስ አበባ ከተለያዩ የሀገሪቱ ክፍሎች የተውጣጡትም ወደ አዋሳ ሲያቀኑ ነበር። በርካታ ቁጥር ያላቸው ዮናታን አክሊሉ በአገልግሎት ብዙ ውጣ ውረድ አሳልፏል። የኋላ ግን እየተሰማ ያለው በተለይ በኦርቶዶክስ እምነት ተከታዮች ላይ በጣም ባልተጠበቀ ጊዜና ሰዓት የዕለቱ ሁለት መከፈል በሚልና የጳጳሳት ለሁለት ተከፍሎ መከራከራቸውና በመሃላቸው የተነሳው ውዝግብም ተከትሎ ዮናታን አክሊሉ ተጠያቂ ነው በማለትም በርካቶች ሲተቹም ነበር። ሌሎች ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ የሰላም ኖቤል የተሸለሙበትን አምጥቶ ዮናታን አንገት ላይ ሲያደርጉ ለምን በሳቱ በርካቶች ደስ ብሏቸው ዮኔ እንኳን ደስ አለ ሲያንስ ነው በማለትም በርካቶች ሞራል ሲሰጡ የነበሩት ዛሬ ደግሞ አይ ዮናታን አክሊሉ ለምን ከጠቅላዩ ተቀበለ በማለትም ነው በርካቶቹ ሀሳባቸውን ሲገልጹም የተስተዋለው። ታዲያስ አንድ ሰው ሲሳሳት ተሳስታል ይቅርታ ጠይቅ ማለት ደግሞ ለፊትና ላቅ ለእውነታ መቆምም ተገቢ እንደሆነም በርካቶቹም ሲገልጹም ተስተውሏል። ዮናታን አክሊሉ የተሳሳተው በቅርቡ ስለ ድሃ የሰበከበት ስብከት ከፍተኛ ውዝግብን አስነስቷል።
ዮናታን አክሊሉ እንደምለው ከሆነ ይህ ስብከት የቅርቡ ሳይሆን በየዓመቱ መልካም ወጣት ፕሮግራም ስመጣ የሚገዳደር ፈተና ስለሆነ ውጊያ ነው እንጂ ይህ ስብከት የሰበኩት ከዓመት በፊት ነው ብሏል። ተቆርጦ የወጣ ነው። ድሃ ያልኩት እኔ ራሴን ነው። ቤተሰቦቼ ዘመዶቼ አሜሪካ ባሉበት ሰዓት ላይ እኔ ከድሃ ቤተሰብ ብወለድም አጎቶቼ የተለያዩ ዘመዶቼ አሜሪካ ነበሩ። የእነሱን እርዳታ ያየው ሌት ከቀን አልሰራም ነበር። ብዙ ነገር አመለጠኝ በማለትም ስገልጽም ይቅርታም በመጠየቁም ይቅርታ የሚያስጠይቅ ጉዳይ ካለም እጠይቃለሁ፣ ግን ስብከቱ ሙሉን ስሙ ማለቱ የምታወስ ነው። ታዲያ በርካቶቹ ያሉት ስለ ድህነት አይደለም ድሃን ነው ያልከው በማለትም ነው። ድሃ ደግሞ የኢትዮጵያ ሕዝብ አብዛኛው 70% በላይ ድሃ ነው። በድሃ ተከበን ከድሃ ቤተሰብ ተወልደ እንዴት ድሃ ትላለ? ድህነት ድሃ ሳይሆን ድህነትንና ድሃን ለይ እንጂ በማለትም ነው በርካቶቹም ቁጣቸውን የገለጹት ዮናታን አክሊሉ ላይ። በተለይ ደግሞ ድህነትና ድሃ በጣም ሀሳቡም መገለጽ ሲኖር በተለያዩ መንገድ እንደሆነም ነው። ከነዛ መካከልም አንዱ ስለ ድሃ ጥቁር ጉንዳንነትን በማስመልከት ዮናታን የገለጸውን በማስመልከት ኮሜዲያን በእውቀቱ ስዩም ለዮናታን አክሊሉ በአደባባይ መልእክቱን ወይም ምላሹን አስተላልፏል። እንዲህ ስልም ገልጾታል። ተገልጋዩን በተመለከተ የምናገረው በጣም አጭር ነው። ሲጀመር ጉንዳንን የምናውቀው በታታሪነቱ እንጂ በድህነቱ አይደለም። ጉንዳን የቺስታ ምልክት ሆኖ አያውቅም። ጠቢቡ ሰለሞንም አንተ ታካች ወደ ገብረ ጉንዳን ሄድ ስል ባተሌነቱን አርአያ አድርጎ ማለቱ መሰለኝ። ሁላችንም ራቆታችንን ነው የመጣ ነው የምትለዋ የቸከች አባባል ትምጣብኝ። እውነት ነው። ሱፍ ገበርዲን ለብሶ እየተወለደለም። ይህ ማለት በዚች ምድር ለሁሉም ሰው ኑሮውን የሚያሸንፍበት አንድ አይነት መወዳደሪያ ሜዳ አለው ማለት አይደለም። ራቆታችንን መምጣታችን አይደለም ችግሩ። የሚቀበሉን ወላጆች እርቃናችንን የመሸፈን አቅም አላቸው ወይ? በራፊ ጨርቅ የምጠቀለላለ፣ ባህር ጨርቅ የምጠቀለላለ። ያላሙድ ልጅና ጎዳና ላይ የሚወለደው የአንዲት የኔ ቤቴ ልጅ እኩል ናቸውን? የመጀመሪያው ሁለተኛውን ቀድሞት ቢከብር ሁለተኛው ባመሉና ባመዱ ምክንያት ደህየ ልባል ነውን? በዚህ ሀገር ላይ ስንፍናና ስለ ታታሪነት ማውራት ያለባቸው በትክክል በልፋታቸው የሚኖሩ ሰዎች ናቸው። ገበሬው፣ ጠረፍ ጠባቂው፣ ሐኪሙ፣ መምሩ፣ ነጋዴው፣ ሾፌሩ፣ ግንበኛው፣ አናጢው ወዘተረፈ። በአንጻሩ እግዚአብሔር ነገረኝ በማለት እየተበረነነ በአማኝ ሕዝብ ድጋፍ ደልቶት የሚኖር ሰው ስለ ትጋትና ስለ ስንፍና የማውራት ሞራል የለውም። የሃይማኖት መሪዎች፣ ሰባኪዎች ህብረተሰቡ ብዙ መስዋዕትነት እንድትከፍሉለት አይጠበቅባችሁም። ሀብታሞች ለእናንተ ከሚሰጡት መባና ስጦታ ቆንጥሮ በብዙ ምክንያት ለተቸገረ እንዲረዱ ካሳሰባችሁ ትልቅ ውለታ ነው። በርካቶች ካስተላለፉት መልእክት ይህኛው የበእውቀቱ ስዩም መልእክት እንደሆነ ጨምረም ነው። ሌላኛው ደግሞ አክቲቪስቱና ፖለቲከኛው ጀዋር መሐመድ በአደባባይ እሱም ስለ ጥቁር ጉንዳንን በማስመልከት ዮናታን አክሊሉ ከጠቅላዩ ጋር ግንኙነት አለው፣ የጠቅላዩ አማካሪ ነው በማለትም ገልጾታል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከዚህ በፊት ስለ ጉንዳን ምን ብሎ ነበር? እሳቸውም ኢትዮጵያን መምራት 1 ሚሊዮን ጉንዳን ተሸክሞ መሄድ ነው እንጂ ትርፍ አይደለም። ጀዋር መሐመድ እያለ ያለው የጠቅላይ ሚኒስትር አብይ አህመድ አማካሪ ነው፣ ዮናታን ብልጽግና ነው በማለትም ነው ሀሳቡን የገለጸው። እውነታው ምንድን ነው? ዮናታን አክሊሉ ከጠቅላይ ሚኒስትር አብይ አህመድ ጋር ግንኙነት አለው ወይስ የለውም? ንግግሩ የጠቅላዩ ነው ወይስ የሱ ነው? በማለትም በርካቶቹም ጥያቄዎቻቸውን ሲያነሱም ተስተውሏል። ዮናታን አክሊሉ ከጠቅላይ ሚኒስትር ጋር በዋናነት የታየበትም በተለይ ያን ኖቤል ሽልማት ቀን ከዳር እስከ ዳር ኢትዮጵያኖች ለዮናታን አክሊሉ ትክክለኛ አገልጋይ በማለትም ሞራል ሲሰጡትም ነበር። ያኔ ነበር ጠቅላይ ሚኒስትር አብይ አህመድም ደስታቸውን ለመግለጽ አንገቱ ላይ ወስዶ የተሸለሙትን ወርቅ የሰጡት በስጦታ መልክ። ታዲያስ እዚህ ጋር ዮናታን አክሊሉ የጠቅላይ ሚኒስትር ሽልማቱን መቀበል የለበትም ወይ? በሰዓቱ በርካታ ኢትዮጵያኖች ባይቀበል ደግሞ እሱ ላይ እንደምነሱም የአደባባይ መረጃዎች ናቸው በማለትም ሀሳባቸውን ሲገልጹም ተስተውሏል። ሲጀመር ፖለቲካ ሜዳ ነው ወይስ እውነተኛ አገልጋይ ነው በማለትም ሀሳባቸውን የሚያነሱታሉ። አብዛኞቹ ዮኒ ትክክለኛ የእግዚአብሔር አገልጋይ ነው፣ ጠቅላይ ሚኒስትር አብይ አህመድ ጋር ግንኙነት ቢኖረውስ ምን ችግር አለው በማለትም በርካቶቹ ሲገልጹ፣ ግን ግንኙነቱ መሆን ያለበት የጠቅላዩን አስተሳሰብ ወይም አጀንዳ ሳይሆን የራሱን ከጌታ ቀጥታ ከሰማይ የተቀበለውን ቃል በመንፈስ ተመርቶ ማካፈል እንዳለበትም ነው በርካቶቹም ሀሳባቸውን ሲገልጹም የተስተዋለው። ጠቅላይ ሚኒስትር አብይ አህመድን ቢያማክር ምን ችግር አለው በማለትም ሀሳባቸውን እየገለጹ ያሉ ለሀገር መሪ መታዘዝ፣ ሀገር መሪን
ማገዝ ምን ችግር አለው በማለትም ሀሳባቸውን የገለጹ ያሉት አሉ። በዛው ልክ ደግሞ ተቃውሟቸውንም እያሰሙ ያሉት አልጠፉም። ጀዋር መሐመድ እንግዲህ ሀሳቡን ያነሳው ስለ ዮናታን አክሊሉን በማስመልከትም አጠቃላይ እንግዲህ ከተወሰኑት ምላሽ ለመስጠት ከሞከሩት ሰዎች መካከልም ነው ለእናንተ ይዘንላችሁ መጣ ነው። አብሬያቸው ቆየሁት። ሚኪ ነኝ። ይህ ሚኪያስ ኒውስ ነው። አዲሱ ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። በዛሬው መሰናዷችን ስለ አገልጋይ ዮናታን አክሊሉ ነው። ዮናታን አክሊሉም ካጠፋው ይቅርታ በማለትም ምላሽ መስጠቱም የምታወስ ነው። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ ሰላም ቆዩልኝ።